ፈጣሪን ከልብ አመሰግናለሁ። እኛ አባት ዘለቀ ዘጎ ይባላሉ። የመጀመሪያ ቀን በተአምር እስከዚህ ድረስ እንግዲህ ናዳው ውጧቸው በተአምር የተረፉ ዛሬ ይኸው ከዚህ አደጋ ተርፈው ፈጣሪን እያመሰገኑ ይገኛሉ። ዘለቀ ዘጎ የተወለድኩት እዚህ ሀገር ነው፣ በጋጮ ባባ ወረዳ በማዞዶ ይሳቀ በለ ተወልጄ በ56ኛው ዓመት የመጀመሪያ ታምር ነው የተገናኘኝ። ይህ ማለት አራት ሰዎች በሞቱት ሰዎችን አስክሬን ለመፈለግ ሄደን በመረባረብ ላይ እያለን ባለበት ድንገተኛ ናዳ ተንዶ ባለውበት ላይ ምንም ሳልንቀሳቀስ ዋጠብኝ። ከተዋጥኩበት ባሉ ሰዎች አማካኝነት ሰዎቹም ቆፍረው እጄን እንዲህ ነው ያሳየው። እጄን በማሳየት ብቻ ሰዎች እኔን በማግኘት ቆፍረው እንደምንም ተረባርበው ነፍሴ እንዲተርፍ አድርገዋል። ሲወጣም ከቀኝ በኩል እግሬ ተቆርጧል። በተረፈ ደግሞ ነፍሴ እስካሁን ተርፎ እግዚአብሔር ይመስገን እግዚአብሔርን እንዳገለገልኩ እግዚአብሔር አገልግሎኛል። ስለዚህ ነፍሴ በዚህ ሁኔታ ሊተርፍ ችሏልና ፈጣሪን ከልብ አመሰግናለሁ። እንኳን እግዚአብሔር አተረፈ። አሜን።